እና በዚህ መልኩ ጨርሻለሁ ወዶችዬ። በጣም የሚያምር ኬክ ነው የሰራሁት። ሞክሩት ሁላችሁም በያላችሁበት። ሰላም ጤና ይስጠልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። እንግዲህ ዛሬ ለየት ባለ ቪዲዮ ተከስቻለሁ። ዛሬ ደግሞ ማሳያችሁ የቾኮሌት ኬክ አሰራር ነው ማለት ነው። ቾኮሌት ማለት ያው ሙሉ ጥቁር ማለት ነው እና እንዴት እንደምንሰራ አብረን የምናየው ይሆናል። ቪዲዮን እስከ መጨረሻ እዩት። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። እዚህ ጋር እንደምታዩት ግብአቶቹን አዘጋጅቻለሁ። ይሄ እንደምታዩት ቾኮሌት ነው፣ ካካው ማለት ነው እና እዚህ ጋር ካካው አለኝ፣ ቫኒላ አለኝ። እዚች ጋር ደግሞ በኩባያ ዘይት አለኝ። እንዲሁም ደግሞ ፒኪንግ ፓውደር አለኝ። ወተት ፍረሽም አለኝ። እዚህ ጋር እንዳያችሁት 4 እንቁላል አዘጋጅቻለሁ፣ ስኳር አዘጋጅቻለሁ እና እንዲሁም ደግሞ ዱቄት በልኬት አዘጋጅቻለሁ ማለት ነው። 2 ኩባያ ዱቄት ነው ያዘጋጀሁት። ኩባያው ደግሞ ምን እንደሆነ አሳያችኋለሁ። እና እነኚህን ተጠቅሜ የቾኮሌት ኬክ ልሰራላችሁ ነው ዛሬ። እንግዲህ በረመዳን ላይ በጣም ብዙ የተለያዩ ነገሮች ይሰራሉ። ነገር ግን ያው ቪዲዮ ለመቅረጽ አይመችም። እውነቱን ለመናገር በጣም ስራ ስለሚበዛ ቪዲዮ ለመቅረጽ በጣም ቢዚ እንሆናለን እና ብዙ የሚሰራ ነገሮች እያሉ ጊዜ ከማጣት ማለት ነው እና ነገር ግን ያው ከሞላ ጎደልም ቢሆን ዛሬ አሳያችኋለሁ የተወሰኑትን ማለት ነው። እዚህ ጋር እንደምታዩት እንቁላሉን ሰብሬ እየመታሁትኝ ነው ማለት ነው። እንቁላሉን በደንብ መምታት አለብኝ። ያው ቆረጥ አድርጌ ነው ማሳያችሁ፣ ምክንያቱም ረጅም እንትን ጊዜ እንዳይፈጅ ማለት ነውና እንቁላሉን ወረፋ እስከሚጠፋ ድረስ በደንብ መምታት አለብን በመምቻው ማለት ነው። እና እንግዲህ ውዶችዬ የረመዳን ስራ ያው ታውቃላችሁ በጣም ነው የሚበዛው፣ በጣም ከምላችሁ በላይ ማለት ነው። ነገር ግን ያው እንደዛውም አንዳንዴ አልፎ አንዳንድ ቪዲዮዎችን ለመስራት እሞክራለሁኝ ማለት ነው። እና እዚህ ጋር ያው እንቁላሉን በደንብ ከመታሁኝ በኋላ ሱካር ጨምሬያለሁ። ሱካሩንም ከጨመርኩኝ በኋላ በደንብ እመታዋለሁኝ ማለት ነው። አረፋው እስከሚጠፋ ድረስ መመታት አለበት ከሱካሩ ጋርም ከዘይቱ ጋር ማለት ነው። እንደዛ ሲሆን ነው ኬክ ቆንጆ ኬክ እስፍንጅ የሆነ ኬክ መስራት የምንችለው ማለት ነው። እና በአንድ እጅ ካሜራ ተይዞ በአንድ እጅ ደግሞ መኪና መምጫ ተይዞ ያው ሳህኑ በጣም ይወዛወዛል ማለት ነው። ግን ያው ምንም ማድረግ አይቻልም። እውነቱን ለመናገር በቀን ቪዲዮ ቢሰራ ቢያንስ ከ3 ከ4 የበለጠ ቪዲዮ መስራት ይቻላል። ነገር ግን ደግሞ ምንድነው ጊዜ የለም፣ ሰዓት የሚባል ጊዜ የለም። እውነቱን ለመናገር ነው በጣም ስራ ይበዛል። ለዛ ነው የረመዳን ቪዲዮ ለመስራት የማይመቸው በረመዳን ላይ ማለት ነው። እና እንደዚህ ከመታሁኝ በኋላ ደግሞ ምን አደርጋለሁ? ዘይት እከታለሁ ማለት ነው። እንቁላልና ሱካሩ አያችሁ፣ ቅድም በጣም ከለሩ እርድ የመሰለ ከለር ነበረው፣ ግን ከሱካር ጋር ሱካር ጨምሬ ስመታው ደግሞ እንደዚህ ነጭ ሆኗል ማለት ነው። ይህ ማለት ከሱካር ጋር ሲዋሃድና በደንብ ሲመታ እንቁላሉ የራሱን ከለር ይቀይራል ማለት ነው፣ ሱካሩ ነጭ ስለሆነ። እናማ እዚህ ጋር ከዘይቱ ጋር ካዋሃድኩኝ በኋላ ያው የአንድ እጅ ስራ ስለሆነ ነው አያችሁ አይደለ? እዚች ጋር ምን አደረኩኝ? ቫኒላ ጨመርኩኝ። ቫኒላ ማለት ያው የእንቁላሉን ሽታ እንዲያጠፋልን ማለት ነው። እንዲሁም ደግሞ በጣም አሪፍ የሆነ መዓዛ ነው ያለው ቫኒላ ማለት ነው። እና እዚህ ጋር ቫኒላ ከጨመርኩኝ በኋላም ያው እመታለሁኝ። እንደዚህ ያዋህደዋለሁኝ ማለት ነው ከቫኒላው ጋር። አሁን ያው ወደ መጨረሻ አካባቢ ላይ እየደረስኩ ነው። በጣም ከምላችሁ በላይ እየፈተንኩ ነው፣ እውነቱን ለመናገር ከምላችሁ በላይ ማለት ነውና እዚህ ጋር ደግሞ ወተት ፍረሽ ማለት ነው። ኦልሬዲ አሁን ጨርሻለሁ፣ መትቻለሁ፣ በደንብ ተመቷል። ወተት በትንሹ ነው የምጠቀመው፣ ምክንያቱም ትንሽዬ ስለሆነ የምሰራው ማለት ነው ኬክ። እዚህ ጋር ዘይት በኩባያ ዘይት በለካውት ኩባያ ነው ወተቱን የጨመርኩትና ዘይቱና ወተቱ ሲገናኝ እንትን አለ ማለት ነውና
እዚህ ጋር እንዳያችሁት ትንሽዬ ወተት ነው የተጠቀምኩት፣ ሩቡ ማለት ነው። ግማሹም አላደረስኩም፣ ምክንያቱም የዱቄቱ መጠን ስለሚወስነው ማለት ነው። ዱቄቱን የለካውበትን ኩባያ ወይ ያሳያችኋለሁ። አንዱ እጄ ስራ ስለያዘ ነው። እና በጣም አሪፍ የሆነ ኬክ እንሰራለን። ዱቄቱ ይሄን ነው ማለት ነው። ነገር ግን ያው በኩባያ ለክቻለሁ በመጀመሪያ። ስለዚህ እያዋሃድኩኝ ደግሞ አሳያችኋለሁ ማለት ነው። ዱቄቱ ሲገባ በዚህ መልኩ ነው። በዚች ኩባያ 2 ነው የተጠቀምኳት እኔ ትንሽ ኬክ ስለምፈልግ ማለት ነው። እና ዱቄቱ ከገባ በኋላ ቤኪንግ ፓውደር እንጨምራለን። ቤኪንግ ፓውደር እዚህ ጋር ከመቸኮል የተነሳ ቾኮሌቱን ሳልጨምረው ቤኪንግ ፓውደር ጨመርኩኝ። ቤኪንግ ፓውደር ያው መግባቱ ይገባል፣ ግን ቤኪንግ ፓውደር ከገባ በኋላ በጣም አንመታውም፣ አይመታም በደንብ ትንሽ መቀላቀል ብቻ ነው። እና በደንብ ከተመታ አይነፋም፣ ኬኩ አይነፋም። እኔ ብዙ ጊዜ አጋጥሞኛል እንደዚህ አይነት ነገር። እና ቤኪንግ ፓውደር ከጨመርኩኝ ብዙ በመኪናው አልመታም፣ በማንኪያ ነው ለማቀላቅለው ማለት ነውና እዚህ ጋር ነገር ግን ያው የረመዳን ወቅት አይደለ ታውቃላችሁና አንዱ ስትሉት አንዱ ይረሳል። ቾኮሌት መጨመር ነበረብኝ። ቾኮሌቱን ሳልጨምረው ዱቄቱን እና ቤኪንግ ፓውደሩን ጨምሬ ከዛ በኋላ ተዚህ ሲለኝ ቾኮሌት አልገባም። እና ያው እንግዲህ የረመዳን ውጤት ነው የረመዳን ስራ ውጤት ነው እያልኩኝ ይሄን ካዋሃድኩኝ በኋላ ቾኮሌቱን ጨመርኩኝ። ቾኮሌቱን ጨምሬ መታሁኝ። በደንብ መምታት አልነበረብኝም። ሲጨምር አሳያችኋለሁ። እዚህ ጋር በጣም ሰዓቱ ይወሳሰባል ምናምን ነገር በቃ በጠዋት ነው የጀመርኩት ስትሉ ዞሮ ዞሮ ሰዓቱ እዛው ነውና በጣም አሪፍ የሆነ ሊጥ ነው እዚህ ጋር እንትን ይወጣልኝ ማለት ምክንያቱም ያልወፈረ ያልቀጠናል አይደለ በቃ በጣም አሪፍ የሆነ እንትን ነው ያደረኩትኝ ማለት ነው። በልክ ስታደርጉት እንደዚህ ሁሉም ነገር እንትን ይላል ይስተካከላልና፣ ግን እዚህ ጋር አንድ ነገር ያው እንዳልኳችሁ ቾኮሌቱ አልገባም። እንደዚህ ከመታሁኝ በኋላ ትንሹ ነው የመታሁት። እንደዚህ ካደረኩኝ በኋላ ምን ማድረግ ነበረብኝ? በማንኪያ ብቻ ማዋሃድ ነበረብኝ። እንደዚህ ማለት ነው። በማንኪያ አዋህጄ ከዛማ ይሄ ቾኮሌት የቾኮሌት ወይም ደግሞ የካካው ማለት ነው በጣም ስለሚወዱት ልጆቹ ማለት ነው። በተለይ ልጆቹ በጣም ነው የሚወዱት፣ አዋቂም ይወዳል ይሄን ነገርና ይሄን 2 ማንኪያ ጨመርኩኝ። ከዛ ጥቁር ይላል ማለት ነው። ግን መጀመሪያ ነበር መግባት የነበረበት ከዱቄቱ ጋር እኩል ማለት ነው። ያው ራሳውትኝ እዚህ ጋር እሱን ከጨመርኩ በኋላ ግዴታ በመኪናው መምታት ነበረብኝ። በማንኪያ ብቻ አይዋሃድም፣ በመኪና ካልሆነ አይዋሃድም። ምን አደረኩኝ? አዋሃድኩትኝና በስተመጨረሻ ቤኪንግ ፓውደር ትንሽ አደረኩበት በማንኪያ ማለት ነው። በማንኪያ አድርጌ በመኪናው ሳላዋህደው ኦልሬዲ በእንትኑ ብቻ ነው ያዋሃድኩት፣ በማንኪያው ብቻ ማለት ነው፣ በመኪና ሳልመታው። ምክንያቱም በደንብ ከተመታ ስለማይነፋ ማለት ነው። በአንድ እጅ ስለማይመቸኝ ካሜራውን ቁጭ አድርጌ ማስተካከል ነበረ። በዛ ላይ ደግሞ በጣም ሰዓቱም ሄዷል እና እንደዚህ እዚህ ጋር ደግሞ እቃውን አዘጋጅቻለሁ። ፍሮን ኦቨን የማስገባበትን ሰሃን ካዘጋጀሁኝ በኋላ ዘይት ትንሽዬ ቀብቼ የወረቀት አለኝ፣ ወረቀት ከስር የሚደረግ ማለት ነው። ይህ ወረቀት ብታደርጉም ባታደርጉም ችግር የለውም። ሳይንያዎቹ እንትን ካለ ያው ስላለ ነው የተጠቀምኩት። መያዝ ምናምን ነገር የለም ይሄንን እንትን ካደረጋችሁ ማለት ነው። እና ይሄን አድርጌ እዚህ ጋር ያው እንደምታዩት ጨራርሻለሁ። ቤኪንግ ፓውደርም አድርጌያለሁ። በማንኪያ ነው ያዋሃድኩትኝ። እንደዚህ እንደምታዩት ጨምሬያለሁ ማለት ነው። ኦቨኑን ደግሞ ሎክሼዋለሁኝ። ኦቨኑ ቢያንስ ከ10 ደቂቃ በላይ ቆይቷል ከተለኮሰ፣ በደንብ መሞቅ አለበት ማለት ነው።
እንደዚህ እንደምታዩት እንግዲህ አስተካክዬ ጨርሻለሁ። ከእንግዲህ በኋላ የሚቀረው ነገር ወደ ኦቨን መግባት ነው። ኦቨን ከገባ በኋላ ደግሞ ከ45 ደቂቃ ቆይታ በኋላ በዚህ መልኩ ወጥቶልኛል ማለት ነው። ኬኩ በዚህ መልኩ ወጥቶልኛል። ያው እውነቱን ለመናገር በጣም አሪፍ እስፍንጅ የሆነ ኬክ ነው። ከአንድ ሰዓት በላይ ከበሰለ በኋላ ከአንድ ሰዓት በላይ አቆይቼዋለሁኝ። ምክንያቱም ኬክ ሲቀዘቅዝ ነው አሪፍ ማለት ነው። ሲቀዘቅዝ ለመቁረጥም በቃ የሆነ እንዴት ነው አሪፍ የሚሆነው፣ ቀዝቀዝ ሲል ነው። ትኩሱን ሲሆን የመቆራረስ እንትን አለው ማለት ነው። እና ፍርፍር ያለ ኬክ፣ ምርጥ የሆነ ኬክ ነው የተሰራው እውነቱን ለመናገር እና ሞክሩት። ቀላልና ፈጣን የሆነ ስራ ነው ማለት ነው። እና እዚህ ጋር ማቅረቢያዬን አዘጋጅቻለሁ። ያው ከዚህ አወጣውና እቆራርሳለሁ። ከቆራረስን በኋላ ደግሞ እናቀራርባለን፣ አብረን እናያለን ማለት ነው። አያችሁ በቃ ራሱን ችሎ ምንም የመቆራረስ እንትን የለም። ነገር ግን በትኩሱ ቢሆን ደግሞ አይቆራረስም። በትኩሱ ቢሆን በጣም ያስቸግራል ማለት ነው። እና እዚህ ጋር እንደዚህ እንዳያችሁት ያው ቢላይን አዘጋጅቼ እየቆረስኩላችሁ ነው ማለት ነው። ከምላችሁ በላይ በጣም ምርጥ የሆነ ኬክ ነው የሰራሁት እውነቱን ለመናገር። እና ዙሪያውን ደግሞ ቆርሰዋለሁ ማለት ነው። ዙሪያውን ቆርሰዋለሁ። ከዛ አያችሁት እንደዚህ በዚህ መልኩ ቆርሸዋለሁ ማለት ነው። ያው እኔ ጾም ስለሆነ ያኔ አሁን እኔ አልመገበው ምክንያቱም ጾም ስለሆነ ማለት ነው። የኛም ጾም አንድ ላይ አይደለ? ይሄ ደግሞ ከእንቁላል ከወተት ስለሚሰራ እኔ አልበላውም፣ ግን ለሰዎቹን የሰራሁት ማለት ነው። ዶችዬ እዚህ ጋር ይሄ ማለት እየቀመስኩ እንዳላሳያችሁ ሰምታችኋል። እና በዚህ መልኩ ጨርሻለሁ ማለት ነው። እንግዲህ አያችሁት በጣም ነው የሚያምረው። በነገራችን ላይ በጣም እስፍንጅ የሆነ ኬክ ፍርፍር ያለ በቃ ኬክ ስትሰሩ ከቀዘቀዘ በኋላ ቁረጡት፣ ትኩሱን አትቁረጡት እውነቱን ለመናገር እና ሁለት ቦታ ይሄን ለሴቶቹ ለቤት ካሳ አስገባ፣ ደግሞ ያኛውን ደግሞ ለሴቶቹ ያስገባለሁ። ሁለት ቦታ ስለሆነ የሚፈለገው ማለት ነው። እና የነበረን ቆይታ ይሄን ይመስል ነበረ። ይሄን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። እንግዲህ መልካም ቆይታ ይሁንላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። በያላችሁበት ሰላማችሁ በዝት ይበልኝ። መልካም ጊዜ